ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበልልኝ። ያው ዛሬ ለእናንተ አዲስ የሆነ መረጃ ይዤላችሁ መጥቻለሁ ይጠቅማችኋል ብዬ በማሰብ እና ለዚህ ፔጅ አዲስ የሆናችሁ ወይም ለዚህ አካውንት አዲስ የሆናችሁ ቤተሰቦች ፎሎ በማድረግ እንድትቀላቀሉ አሳስባለሁ። ይዤላችሁ የመጣሁት መረጃ ምንድነው? ይሄ ከንግድ ባንክ ሞባይል ባንኪንግ አጠቃቀም ጋር ያለን ግንኙነት። ስለዚህ ከዛ ግንኙነት ጋር ወይም ከአጠቃቀሙ ጋር አስፈላጊ የሆነ መረጃ ይዤላችሁ መጥቻለሁ። በተለይ ከሞባይል ባንኪንግ አጠቃቀም ጋር ሞባይል ባንኪንግ ላይ ያው ብዙዎቻችን እንደምንጠቀመው ጠቃሚ እንደመሆኑ መጠን በዛውም ልክ ደግሞ አስጊ የሆነ እንትን ስለሆነ በየጊዜው እንዴት የይለፍ ቃላችን በሞባይል ባንኪንግ ላይ የይለፍ ቃላችን እንዴት እንቀያይራለን የሚል ሀሳብ ለእናንተ ለማጋራት ወድጃለሁና ይህን ነገር እስቲ እንትኑን በመጠቀም አሳያችኋለሁ እና እንዴት መቀየር እንደምንችል አምናለሁ። ይሄ ነገር ብዙዎቻችሁን እንደሚጠቅም ስለዚህ ፎሎ በማድረግ እኔንም እንድታበረታቱኝ እጠይቃለሁ። እስቲ ወደ አሰራሩ እንሂድ። ያው የንግድ ባንክ አካውንት ወይ ሞባይል ባንኪንግ የምንገባበት ምን እንደሆነ ይታወቃል። ኮከብ 889 መሰላል ብለን ካለን በኋላ እንደውላለን እዛው መደወያ ቦታችን ላይ በመቀጠል ይመጣልናል ዌልኮም ቱ ሲቢ ሞባይል ባንኪንግ ይላል። ሎጊን እንላለን ያው እየገባን ወደ አካውንት እየገባን ስለሆነ አሁን ያለን የመጀመሪያው ይለፍ ቃል ይጠይቀናል። ያው ፕሌስ ኢንተር እያለ ነው። ስለዚህ አሁን የምንጠቀመውን የይለፍ ቃል በዚህ መልኩ እናስገባለን። ስለዚህ ወደ አካውንታችን ገብተናል ማለት ነው። እና የይለፍ ቃሉን የምንቀይርበት አገልግሎት ያለበት ቦታ ላይ እንሄዳለን። አሁን እዚህ ላይ ማይ አካውንት ኤርታይም እና ዩቲሊቲ ትራንስፈር ሲቢ ይሄ ደግሞ ትራንስፈር ለማድረግ ትራንስፈር ሲቢ የሚል የለም። ስለዚህ 6 ቁጥር ላይ ሞር ኦፕሽን የሚለው ላይ እንገባለን። አሁንም ኦውን አካውንት ትራንስፈር ምናምን የሚሉ ነገሮች አሉ። እዚህ ላይ ስለሌለ 5 ቁጥር አሁንም ሞር ኦፕሽን ተጨማሪ አገልግሎት የሚለውን እንመርጣለን። አሁንም ኢኮመርስ ትራንስፈር ኤሌክትሪክ ዋተር ፕሪቪየስ ኦፕሽን የሚል አለ። የበፊቱን የምንፈልገው ነገር ስለሌለ 5 ቁጥር አሁንም ተጨማሪ አገልግሎት የሚለው ላይ አሁንም ኢትዮ ቴሌኮም ሳፋሪኮም ቪው ሉክድ ፕሪቪየስ ኦፕሽን ያው እሱ ስለሚያስፈልገን አሁንም 5 ቁጥር ተጨማሪ አገልግሎት አሁንም ክሬቲንግ ምናምን የሚል አለ። እዚህ ላይ የምንፈልገው ነገር ስለሌለ አሁንም 6 ቁጥር ሞር ኦፕሽን ወይም ተጨማሪ አገልግሎት የሚለው እዚህም ላይ የምንፈልገው ነገር ስለሌለ 7 ቁጥርን አሁንም ሞር ኦፕሽን እንነካለን። አሁንም እዚሁ ላይ ያው ካናል ፕላስ ምናምን ይላል ዌብሳይት ምናምን እዚህ ላይ የምንፈልገው ነገር ስለሌለ 7 ቁጥር ሞር ኦፕሽን እንነካለን። እዚህም ላይ ልክ እንደዛው 5 ቁጥርን ሞር ኦፕሽን እየነካን እናልፋለን። እንግዲህ የምንፈልገውን ነገር እስከምናገኝ 5 ቁጥር ላይም እንደዛው አሁንም ሞር ኦፕሽን አሁንም እንደዛው 4 ቁጥር ሞር ኦፕሽን እያለን እንግዲህ መቀጠል ነው። የሲቢ አገልግሎቱ ብዙ ከመሆኑ የተነሳ ሞር ኦፕሽን ብዙ ነው። እንግዲህ ያው በትዕግስት ማለፍ ያስፈልጋል። እንግዲህ ኔትወርክም ሊያስቸግረን ይችላል በዛው ልክ አሁንም 5 ቁጥር አሁን ደርሰናል ቦታው ላይ ያው ሞባይል ባንኪንግ ላይ የምንጠቀመውን የይለፍ ቃል ለመቀየር የሚያስፈልገን ማይ ሰርቪስ የሚለው ላይ ስለሆነ አሁን ደርሰናል። ስለዚህ ያው እዚህ ጋር 1 ቁጥር ላይ አብኖርማል ዲጂታል ኩብ የሚል አለ። በተመሳሳይ እዛው ላይ ያው 2 ቁጥር ማይ ሰርቪስ የሚል አለ። እኛ የምንፈልገው ደግሞ የኔ አገልግሎት ወይም ማይ ሰርቪስ ስለሆነ 2 ቁጥር እናስገባለን። ትንሽ ኔትወርኩ ስለሚቆራረጥ እንደዚህ ያስቸግራል። እንግዲህ እሺ ያው እዚህ ላይ መተላን 2 ቁጥር ላይ አሁን እንገባለን። ከዛ ምን የሚል ነገር አለ ማይ ሰርቪስ ላይ ከዛ 1 ቁጥር ላይ ሪሰንት የሚል አለ። 2 ቁጥር ላይ ቼንጅ ፒን የሚል ወይም ደግሞ የይለፍ ቃልህን ቀይር የሚል አለ። ሶስተኛ ደግሞ ዲሰብስክራይብ የሚል አለ። ስለዚህ የይለፍ ቃል ለመቀየር ስለሆነ 2 ቁጥር ቼንጅ ፒን የሚለውን በመንካት እንገባለን። ከዛ የሚጠይቁንን መረጃዎች እንሞላለን። ለምሳሌ ቼንጅ ፒን የሚለው ላይ ከገባን በኋላ ፕሌስ ኢንተር ኦልድ ፒን ወይም ደግሞ አሁን ከዚህ በፊት ስንጠቀምበት የነበረውን የይለፍ ቃል አስገቡ ይላል። ስለዚህ ይሄ ነበረ እኛ ስንጠቀም የነበረው
ከዛ ደግሞ ፕሊስ ኢንተር ኒው ፒን ይላል። አዲስ አሁን ወይም ደግሞ አሁን መቀየር የምንፈልገውን ፒን እናስገባለን። ይኸው እኔ የራሴን አሁን አዲሱን ፒን አስገብቻለሁ። ከዛ ፕሊስ ኢንተር ኮንፊርም ኒው ፒን ይላል። አሁን ራሱን ያስገባ ነው አዲሱን ፒናችንን እንደግመዋለን ራሱን ለማረጋገጥ 1937 ከዛ ምን ይላል ኮምፕሌት ኦፕሬሽን ኮምፕሌት ወይም ደግሞ አገልግሎቱ ተጠናቋል ይላል። ዩሮፒን ሃዝቢን ቼንጅድ ስለዚህ ፒኑ ተቀየር ፒን ተቀይሯል ይላል። ስለዚህ ፒናችን በዚህ መልኩ ቀይረነዋል ማለት ነው። እና ውድ ቤተሰቦች ይህ ነገር በጣም በተለይ ለአካውንታችን ላይ ከፍተኛ የሆነ ብር ላለን ሰዎች ጠቀሜታ ስላለው ይህን አገልግሎት ብንጠቀም ጠቀሜታ አለው። በየጊዜው የይለፍ ቃላችንን በመቀያየር እንግዲህ ካለብን የስጋት እንትን መላቀቅ እንችላለን ማለት ነው። ስለዚህ ውድ ቤተሰቦች እንደዚህ አይነት መረጃዎች እንዲደርሳችሁ ወይም ደግሞ የሌላ ባንክ የይለፍ ቃል ለመቀየር ከፈልጋችሁ እንደዚህ አይነት ነገሮችን በዚህ አካውንት ላይ ታገኛላችሁ እና ፎሎ በማድረግ እኔንም እንድታበረታቱኝ እጠይቃለሁ። የትኛውም አይነት ሀሳብና አስተያየት ካላችሁ ኮሜንት ላይ እንድታስቀምጡ ደግሞ አሳስባለሁ። ቴንኪው